ፊልሙ የሚጀምረው አርጁንና ሜራ የተባሉ አዲስ ተጋቢዎች ሊፍት ውስጥ ሆነው ፍቅራቸውን ሲገልጹ ነው። ወደ ጓደኛቸው የልደት ግብዣም እየሄዱ ነበር። በግብዣው ላይ አርጁን ከጓደኞቹ ጋር ሲጫወት፣ ሜራ ግን ሌላ ሴት ይዛ ወደ በረንዳ ወጥታ በሚስጥር ሲጋራ ታጨሳለች። ምሽቱ እየገፋ ሲሄድ ሜራ ከቢሮ አስቸኳይ ስልክ ይደርሳታል። በአስቸኳይም እንድትመጣም ይጠየቃል። ሜራ ለአርጁን ትነግረዋለች። እርሱ ግን ይህ ለሶስተኛ ጊዜ በመሆኑም ቅር ይለዋል። በዚህ ጊዜ አርጁን ጓደኛ መጥቶ እኔ አርጁንን ቤት አደርሰዋለሁ፣ ሜራ መኪናዋን ይዛ ትሂድ ይላል። የባሏ ምሽት እንዳይበላሽ ስላሰበች ሜራ ብቻዋን ወደ ቢሮ ለመሄድ ትወስናለች። እየነዳች ሳለ ቀይ መብራት ላይ ትቆማለች። በስልኳም ዘፈኖችን ትመርጣለች። በዛው ቅስፈት ሁለት ሰዎች በሞተር ብስክሌት አልፈዋት ይሄዳሉ። ትኩር ብለውም ይመለከታታል። አረንጓዴ መብራት ሲበራ ሜራ መንዳት ትጀምራለች። ነገር ግን ሞተረኞቹ በፍጥነት መጥተው መንገዷን ይዘጋሉ። ደጋግማም ጥሩምባ ብታሰማም አይንቀሳቀሱም። አደጋው ስለገባ በፍጥነት ወደ አርጁን ትደውላለች። ነገር ግን ሞተረኞቹ በድንገት ፍሬን ይይዛሉ። መኪናዋንም ወደ ኋላ ልታፈገፍግ ብትሞክር ሌላ መኪና ከኋላ መንገዷን ዘግቶባታል። አንደኛው ሰው ከሞተሩ ወርዶ የመኪናውን መስታወት በብረት ዘንግ ይሰብረዋል። ሜራ ከመደንገጥ ይልቅ በድፍረት መኪናውን አክስሌተር ረግጣ በፍጥነት ታመልጣለች። ከአንድ ትልቅ መኪና ጋርም ልትጋጭ ለጥቂት ትተርፋለች። በቀጣዩ ቀን አርጁንና ሜራ ክስ ለመመስረት ወደ ፖሊስ ጣቢያ ይሄዳሉ። ነገር ግን ፖሊሱ ሜራ የሞተሩን የሰሌዳ ቁጥር ስላልያዘች ምንም ማድረግ እንደማይችል ይነግራታል። እንደ መፍትሄም ለደህንነቷ ሲባል የሽጉጥ ፍቃድ እንድታወጣ ይመክራታል። ወደ ቤት እየተመለሱ ሳለ አርጁን ሁኔታውን እንድትረሳው ሊያረጋጋት ይሞክራል። በዚያ ምሽት ቢሮ ስራቸውን እየሰሩ ሳለ ሜራውንም እንዳልተረጋጋች አርጁን ያስተውላል። መንፈሷንም ለማደስ ማሳጅ ያደርጋታል። እንዲሁም ነገ ልደቷን ለማክበር ወደ ውጪ እንደሚወጡም ይነግራታል። ይህም ፈገግታን ያመጣባታል። በቀጣዩ ጠዋት ሜራ በቢሮዋ የጥናት ውጤቷን የምታቀርብበት ስብሰባ ትመራለች። ሜራ ማብራሪያ እየሰጠች ሳለ አርጁን ይደውልላታል። እርሷ ግን በስራ ተወጥራለች። አቀራረቧም የሥራ ባልደረቦቿንና አለቃዋን ያስደምማል። አለቃዋም ሐሳቧን በጣም ድንቅ እንደሆነ ይነግራታል። ስብሰባውም ሲያበቃ አንደኛው የሥራ ባልደረባዋ በቅናት ስሜት ለሴቶች ከአለቆች ጋር ቀላለሁ የሚል የብልግና ንግግር ይሰነዝራል። ሜራ ግን ወሬውን ችላ ብላ ምንም ሳትናገር ክፍሉን ለቃ ትወጣለች። ከቢሮ ውጭ የጥበቃ ሰራተኞች አርጁን መኪናው ወደ ማቆሚያ ቤቷ እንዲወስድ ሲከራከሩ ሜራ ትደርሳለች። አብረውም ይወጣሉ። ጉዟቸውንም ቀጥሎ ረጅም መንገድ ያቋርጣሉ። ሜራ ይጠማታል። አርጁን ውሃ ባለመያዙ ይቅርታ ይጠይቃል። ነገር ግን ካርታውን እንድትሰጠው ይጠይቃታል። ሜራ የመኪናውን ሳጥን ስትከፍት ውሃ ታገኛለች። ከውሃ በላይ ግን የሚያስገርማት ነገር ሲጋራ ማግኘቷ ነው። ልደቷ ስለሆነ አርጁን አንድ ሲጋራ እንድታጨስ ይፈቅድላታል። ይበልጥም ደስ እንዲላትም ለምሽቱም የግል መዝናኛ ቦታ እንደያዘ ይነግራታል። ለጥቂት ጊዜ ከነዱ በኋላ አርጁን ወደ ቀኝ ይታጠፋል። ሜራ ካርታውን አይታ በሚቀጥለው መታጠፊያ መሄድ እንደነበረባቸው ትነግረዋለች። አርጁን ትክክለኛውን መንገድ እንደሆነ ቢከራከርም ሜራ ግን እንዳይጠፉ የአካባቢው ሰው እንዲጠይቅ ትመክራለች። አርጁን ጥቂት ሰዎችን ይጠይቃል። እነርሱ ግን በባለጌነት ይመልሱለታል። ሆኖም መንገዱ ትክክል እንደሆነ ያረጋግጡለታል። በዚህ መሃል አንድ እንግዳ መልክ ያለው ሰው ወደ ሜራ መጥቶ የት እንደምትሄድ ይጠይቃታል። አመለካከቱም ስላላስደሰታት የመኪናውን መስታወት ትዘጋዋለች። ሰውየው ግን አሁንም ቆሞ በትኩረት ይመለከታታል። አርጁን ተመልሶ ይመጣል። የሰውየውን ባህሪ ብዙ ሳይርቅ ጉዞውን ይቀጥላል። ቆይቶም ስለራባቸው መንገድ ዳር በሚገኝ ምግብ ቤት ይቆማሉ። መኪናውንም ሊያቆም ሲል አንድ ወንድና አንድ ሴት በድንገት ከመኪናው ፊት ይሮጣሉ። ለጥቂትም ሳይጋጩ ይተርፋሉ። ሜራና አርጁን ይደነግጣሉ። ሁለቱም ሰዎች ግን በፍርሃት ይሮጣሉ። መኪናውን ካቆሙ በኋላ ሜራ ሽጉጡን ከቦርሳ አውጥታ መኪናው ጀርባ ውስጥ በሌላ ቦርሳ ተከተዋለች። አርጁን ሽጉጡ ሁልጊዜ ከእርሷ ጋር እንደምትይዝ ቃል እንደገባች ያስታውሳታል። እርሷ ግን እርሱ አጠገቧ ስለሆነ እንደማያስፈልጋት ትነግረዋለች። ሜራ ስልክ ተደውሎላት ከእናቷ ጋር ለማውራት ወደ መጸዳጃ ቤት ትሄዳለች። ስልኩንም ከጨረሰች በኋላ ሌላ ሲጋራ ታበራለች። በሩ ላይም የተጻፉ የስድብ ቃላትን ታያለች። ሜራ ቃላቱን በቲሹ ልታጠፋ ስትል ቅድም ከመኪናው ፊት የሮጠችው ሴት በድንገት ገብታ እርዳታ ትጠይቃለች። አንዳንድ ሰዎች እርሷንና ባሏን ሊገሏቸው እንደሆነ ትናገራለች። ሜራ ግን ጣልቃ መግባት ስላልፈለገች ችላ ብላ ትወጣለች። ወደ አርጁንም ትመለሳለች። ነገር ግን ብዙም ሳይቆይ አንድ ቡድን ሰዎች መጥተው ያችን ሴትና ባሏን እየጎተቱ ወደ ውጭ ያወጣቸዋል። በጭካኔም ይደበድቧቸዋል። አርጁን ይህንን ማየት ስላልቻለ ሊያስቆማቸው ይነሳል። ሜራ ልታስቆመው ብትሞክርም አይሰማትም። የቡድኑን መሪ ሳትቢርን እንዲያቆመው ይጠይቃል። ሳትቢር ግን ሴትዮዋ እህቱ ስለሆነች ጣልቃ እንዳይገባም ያስጠነቅቀዋል። ባሏን መደብደባቸውንም ይቀጥላሉ። ከዚያም ሁለቱ በግድ መኪና ውስጥ ይከቷቸዋል። አርጁን
አርጁን እንደገና ሊያስቆመው ሲሞክር ሳትቪር በጥፊ ይመታዋል። ሜራም ጣልቃ ትገባለች። ሳትቪርና ቡድኑ አርጁንን በንዴት በውርደት ጥለውት ይሄዳሉ። አርጁንና ሜራ ጉዟቸውን ይቀጥላሉ። ነገር ግን አርጁን በንዴት መኪናውን ያለ አግባብ ይነዳል። ሜራም እንዲረጋጋና እንዲተውም ትለምነዋለች። እርሱ ግን ማውራት እንደማይፈልግም ይናገራል። ከጥቂት ማይሎች በኋላ አርጁን የሳትቪርን ጂፒ ከፊት ያየዋል። ፍሬንም ይይዝና ከመኪናው ይወርዳል። ሜራ ግራ ተጋብታ እያየችው የመኪናውን ጀርባ ከፍቶ የሜራን ሽጉጥ ይወስዳል። ወደ መኪናውም ተመልሶ በመግባት ወደ ቆሻሻ መንገድ በመታጠፍ በቀጥታ ወደ ሳትቪርና ወደ ቡድኑ ይነዳል። ሜራ እየፈራች መጣች። እንዳትነካቸው ብላም ትለምነዋለች። አርጁን ግን እነዚህ ያልተማሩ ገበሬዎች ትምህርት መስጠት አለብኝ ብሎ በማሰብ ለመበቀል ይቆርጣል። ብዙም ሳይቆይ ጂፑን እንደገና አይቶ መኪናውን አጠገቡ ያቆማል። ሜራ ነገሮች እንዳያባብስ ታስጠነቅቀዋለች። ነገር ግን የአርጁን ቁረት አስቀድሞ ቆስሏል። በሽጉጡም ሊያስፈራራቸውና ስርዓት ሊያስተምራቸው ብቻ እንደሚፈልግም ይነግራታል። ከዛም ሜራ እዛው እንድትቆይ ነግሯት ከመኪናው ይወርዳል። እርሱ ራቅ ብሎ ሲሄድ ከአጥፊዎቹ ቡድን ውስጥ ያለ አንድ የአእምሮ በሽተኛ በሚስጥር ሆኖ ይመለከታቸዋል። አርጁን ወደ ጂፑ ሲጠጋ በውስጡ ማንም እንደሌለም ያስተውላል። ወደ እርሻ ውስጥም ዘለቅ ብሎ ሲገባ ሳትቪርና ቡድኑ ያችን ሴትና ባሏን በጭካኔ ሲደበድቡ ያያቸዋል። ሳትቪር በከፍተኛ ንዴት ውስጥ ሆኖ በገዛ እህቱ ላይ ምንም አይነት ምህረት አያሳየም። ሌላ ጎሳ ካለው ልጅ ጋር በመጥፋቷና ያለ ወላጆቿ ፍቃድ በመጋባቷ ተቆጥቷል። አሁን ሳትቪርና ሰዎቹ ለቤተሰብ ክብር ሲሉ ሊገላቸው ወስነዋል። አርጁን በጭካኔያቸው ተደናግጦ ይመለከታል። ልጅቷም እያለቀሰች እንዲያቆሙ ብትለምንም የሚሰማት የለም። ይልቁኑ ሳትቪር የመርዝ ጠርሙስ ከፍቶ በግዳፏ ውስጥ ይጨምርባታል። ሌሎቹም ልጁን ያለ ርህራሄ መደብደባቸውን ይቀጥላሉ። ይህ በእንዲህ እንዳለ ሜራ መኪና ውስጥ በጭንቀት ትጠብቃለች። በጣም ረጅም ጊዜ ቢቆይም አርጁን ገና አልተመለሰም። ልትደውልለት ብትሞክርም ስልኩ መኪና ውስጥ ትቶ እንደሄደም ትረዳለች። እየተጨነቀች ልትፈልገው ስትነሳ የአእምሮ በሽተኛ ልጅ በድንገት ከፊቷ ይቆማል። በፍጥነትም በሩን ትቆልፋለች። በባህሪም የአእምሮ ችግር እንዳለበትና ስሙም ቹ እንደሆነ ትገነዘባለች። የመኪናውንም መስታወት ዝቅ አድርጋ አርጁንን አይቶት እንደሆነም ትጠይቀዋለች። እርሱ ግን ከመመለስ ይልቅ እርዳታ ለማግኘት በማሰብ መኪናውን ልንዳ እያለ ይጠይቃታል። ሜራ ስለ አርጁን ከነገራት መኪናው እንደሚያሽከረክር ቃል ትገባለች። ቹ በእጁ የሽጉጥ ምልክት በማሳየት አርጁን ወደዚያ አቅጣጫ እንደሄደም ይጠቁማታል። እርሷም ወዲያውኑ የአርጁንን ስም እየጠራች ወደዛ አቅጣጫ ትሮጣለች። ነገር ግን ምንም መልስ የለም። በድንገት አርጁን በፍርሃት ወደ እርሷ ሲሮጥ ታየዋለች። ሜራን በጥብቅ ታቅፈዋለች። እርሱም ግን በጣም ተሸብሯል። ወንበዴዎቹም በጣም አደገኛ መሆናቸውን ገልጾ በአስቸኳይ መሄድ እንዳለባቸውም ይነግራታል። ወደ መኪናው ሲሮጦቹ በመንገዳቸው ላይ ይቆማል። አርጁን በፍጥነት ሽጉጡን አዘጋጅቶ ወደ እርሱ ይደቅንበታል። ሜራቹ ጉዳት አያደርስም ብላ ልታረጋጋው ስትሞክር ከሳትቪር ሰዎች አንዱ ከኋላ መጥቶ ያጠቃቸዋል። አርጁን ራሱን ስቶ ቆይቶ ሲነቃ ሳትቪር እርሱን ስልክ እየፈተሸ ፎቶዎቹንና የስልክ ታሪካቸውን ሲመለከት ያየዋል። ከበስተጀርባም ደግሞ ቡድኑ እነዚያን ጥንዶች ከገደሏቸው በኋላ ሊቀብሯቸው ጉድጓድ እየቆፈሩ ነው። አርጁን ለመረጋጋት እየሞከረ ከመምጣቴ በፊት ለከፍተኛ የፖሊስ መኮንን ጓደኛ ደውያለሁ፣ ፖሊሶች በማንኛውም ደቂቃ ይደርሳሉ ብሎ ያስጠነቅቀዋል። ሳትቪር ግን ምንም ግድ አልሰጠውም። በጣም በተረጋጋ ስሜት ነው ያለው። ሳትቪር ለምን ተከተላችሁኝ ብሎ በንዴት ይጠይቃቸዋል። አርጁንን በጥፊት ስለተመታ ክብሩ ተነክቶ ለመበቀል እንደመጣም ይናዘዛል። አሁን ግን ጉዳዩ ለማንም እንደማያጋልጡ ቃል በመግባት እንዲለቋቸው ይለምናል። አርጁን ሁኔታውን ለማለስለስ ገንዘብ ቢሰጠውም ይሄ ሳትቪርን ይበልጥ ያበሳጨዋል። የአርጁንን ፊት በኃይል ይዞ አፋቸውን እንዲዘጉ ያስጠነቅቃቸዋል። ሜራም ሳትቪርን እንዲለቃቸው ብትለምንም እህቱ ገና በሕይወት እንዳለች ያስተውላል። ሳትቪር በንዴት የሜራን ሽጉጥ ወስዶ እህቱን ጭንቅላቷ ላይ ተኩስባታል። በዚህ ግርግር መሃል ሜራ የመኪናውን ቁልፍ አይታ በዝምታ ታነሳዋለች። ልጅቷም ወዲያውኑ ትሞታለች። አርጁንና ሜራ በድንጋጤ ይፈዛሉ። በዚያው ቅጽበት የቹ ታላቅ ወንድም ኦሚ ፀሐይ ከመጥለቋ በፊት ስራውን እንዲጨርሱ ሳትቪርን ያፈጥነዋል። አጎት ፋውቺን ለሳትቪር የብረት ዘንግ ይሰጡታል። እርሱም ልጁ እስኪሞት ድረስ እንደ አውሬ ያለ ርህራሄ በዘንጉ ይደበድበዋል። ቡድኑ የልጁን አስክሬን ጎትተው ወደ ጉድጓድ ይጥሉታል። ቹ በሚስጥር የሜራን ሽጉጥ ያነሳል። ሳትቪርና ቡድኑም ሲያወሩ ይሰማል። አርጁንና ሜራንም ገለው መኪናቸውን ለመሸጥ አቅደዋል። ቹ ወደ እነርሱ ሮጦ የሰማውን ሁሉ ይነግራቸዋል። አርጁን ሜራ ሽጉጡን ከእነርሱ እንድትቀበለውም ይነግራታል። በትህትና ስትጠይቃቸው ቹ መጀመሪያ መኪናውን ቁልፍ እንዲሰጡት ይጠይቃል። ሜራ ቁልፉን ትሰጠዋለች። ቹን በደስታ ሽጉጡን ይመልስላታል። አርጁን ሽጉጡን እንደያዘ ወደ ቹ ደቅኖ ቁልፉን እንዲመልስም ይጠይቀዋል።
ቹ ግን በህፃንነት ባህሪው ምን ቢላል። ወንበዴዎቹም ሲጠጉ ኦሚ ቹ ቁልፉን እንዲሰጠው ያስገድደዋል። በዚህ ትግል መሃል አርጁን በስህተት ቀስቱን ይሰበዋል። ቹም ተመቶ ይሞታል። አርጁንና ሜራን በድንጋጤ ይፈራሉ። ኦሚ ያለቀሰ ያለ እነርሱ ከአካባቢው ይሸሻሉ። መኪናው ጋርም ቢደርሱ ቁልፉ ግን አሁንም ከቹ ጋር ነው። አርጁን ስልኩን ለማግኘት ይሞክራል። ነገር ግን ሳትቢርና ሰዎቹ እየመጡ ስለሆነ ሁሉንም ነገር ትተው በእግራቸው ይሸሻሉ። ወንበዴዎቹም ያለ ረፍት እያሳደዷቸው ወደ ጥቅጥቅ ያለ ጫካ ውስጥ ይገባሉ። ከቆይታ በኋላ ጥንዶቹ ጠባብ መንገድ ያያሉ። አርጁን ወንበዴዎቹን እያቆመ ሜራ ወደ መንገዱ ሮጣ እርዳታ እንድትጠይቅ ይነግራታል። ሜራ ወደ መንገድ ዳር ሮጣ የሚያልፉትን መኪናዎች፣ ገልባጭ መኪናዎችን ለእርዳታ ብታቆምም ማንም አይቆምላትም። በዚህ መሃል ኦሚና ሳትቢር አርጁንን አይተው በጂፒያቸው ወደ እርሱ ይፈጥናሉ። አርጁን የቀሩትን ጥይቶች ሁሉ ቢተኩስም አንድም አልመታቸውም። ሌላ አማራጭ ስለሌለው አርጁን የሜራን እጅ ይዞ አብረው ወደ መንገዱ ይሮጣሉ። እንደ ዕድል ሆኖ አንድ የሚያልፍ ገልባጭ መኪና የወንበዴዎቹን ጂፕ መኪና ይዘጋባቸዋል። ይህም መንገዱን እንዲያቋርጡ ዕድል ይሰጣቸዋል። ትንፋሽም ለመሰብሰብ ለጥቂት ጊዜ ይቆማሉ። አሁን በሰላም ያመለጡ ቢመስላቸው ወንበዴዎቹ አሁንም እያሳደዷቸው ነው። ሜራና አርጁን በድንጋጤ ሲሮጡ ባልተስተካከለ መሬት ላይ ይሸራተታሉ። ለመለያየትም ተገደው አርጁንና ሜራ ወደ ተለያዩ አቅጣጫዎች ይሮጣሉ። አርጁን በፍጥነት ሮጦ ቁጥቋጦቹ ውስጥ ይደበቃል። ሜራ ግን በአንደኛው ወንበዴ እየተሳደደች መሮጧን ትቀጥላለች። እርሱንም ለማታለል በዝምታ መሬት ላይ ትተኛለች። ወንበዴዎቹም ሲቃረቡ ስታይ ድንጋይ ወደ ሌላ አቅጣጫ ትወረውራለች። ብልሃቷም ይሳካለታል። ሰዎቹም ተታለው ወደ ሌላኛው አቅጣጫ ይሮጣሉ። በዚህ መሃል አርጁን የቀረ ጥይት መኖሩን ሽጉጡን ሲፈትሽ ከኋላው የእግር ኮቴ ይሰማል። የሳትቢር ሰው መስሎት ሽጉጡን ቢያነሳም የመጣችው ሜራ ነበረች። ሁለቱም ተቃቅፈው ፎይታ ከተሰማቸው በኋላ አካባቢያቸውን ለቀው ይሄዳሉ። ጥቂት እንደተራመዱ ከሳትቢር ሰዎች አንዱ በአርጁን ላይ አይን ላይ አሸዋ ይበትንበታል። ይህም በመካከላቸው ብርቱ ትግል ይፈጠራል። በትግሉ መሃል ሽጉጡ ከአርጁን እጅ ሲወድቅ ሜራ በፍጥነት ታነሳዋለች። አጥቂው አርጁን እግር ላይ በስለት ስለቆሰለ ክፉኛ ይጎዳል። ሜራ በፍጥነት በመወሰን የመጨረሻውን ጥይት ተኩሳ ሰውየውን ትገላለች። የአርጁን ሁኔታ እየተባባሰ መምጣቱን ስታይ ደሙንም ለማስቆም ቀበቶውን አውጥታ ቁስሉ ላይ በጥብቅ ታስራለች። እየደገፈችውም ሲራመዱ ከባቡር ሐዲድ በታች ያለ ትንሽ መተላለፊያ ያገኛሉ። እዛም ለጥቂት ጊዜ ትንፋሽ ይወስዳሉ። በዚህ መሃል ሳትቢር የሰውየውን አስክሬን አግኝቶ በንዴት ይፈነዳል። አቅጣጫቸውንም ገምቶ ፍለጋውን ይቀጥላል። ከሐዲዱ ስር ሆነው ሜራ በአቅራቢያው ባለ መንደር እርዳታ ልትፈልግ እንደምትሄድ ለአርጁን ትነግረዋለች። ብቻዋን ተነስታ መንደሩ ትደርሳለች። ከአፍታ ቆይታ በኋላ የፖሊስ ጣቢያም አግኝታ በሩን ትደበድባለች። አንድ ፖሊስም በሩን ይከፍታል። ሜራ በጭንቀት እርዳታ ትጠይቀዋለች። ወንበዴዎቹም እርሷንና ባሏን ሊገላቸው እንደሆነም ትገልጻለች። ፖሊሱ ሊረዳት የሚችል ከፍተኛ መኮንን ጋር በስልክ ያገናኛታል። ሜራ ስለ ሳትቢርና ስለ ጉዳዩ ስትናገር ፖሊሱ በድንገት ስልኩን ይዘጋዋል። ፖሊሱ በድንጋጤ ውስጥ ሆኖ እዚህ ሊረዳት እንደማይችልና ወደ ሌላ ጣቢያ እንድትሄድም ይነግራታል። በአንድ ሰው ግፊት እየሰራ መሆኑን ግልጽ ነበር። ሜራ ተስፋ ቆርጣ ስትወጣ ብስክሌት አግኝታ ወደ መንገዱ ትሄዳለች። ጥቂት እንደሄደችም የፖሊስ መኪና ሲመጣ ታያለች። በስልክ ያነጋገረችው ከፍተኛ መኮንን ወርዶ እርዳታ እንደሚሰጣት ይነግራታል። ወደ አርጁን እየሄዱ ሳለ መኮንኑ ሜራንና አርጁንን የተለያዩ ጎሳዎች መሆናቸውን ይረዳል። ወዲያውኑ አመለካከቱ ይቀየራል። መኮንኑ ስለ ሳትቢር እህት ሁኔታና መንደሩ ይህንን ደግሞ እንደማይቀበል በጭካኔ ይናገራል። ሜራ መኮንኑ ከሳትቢር ጋር እንደሚሰራ ትረዳለች። ጥርጣሬዋም ትክክል መሆኑን የሚያረጋግጠው የሳትቢር ጂፒ ከኋላ ሲመጣ ነው። ሜራ እስክሪብቶ አጥብቃ ይዛ መኮንኑ አይኑ ላይ ተወጋዋለች። ከመኪናዋም ገፍትራ ወጥታ እርሷን እርታ ታመልጣለች። ሳትቢር ቢከተላትም ጂፑ ጭቃ ውስጥ ይቀረቀርበታል። ሜራም መኪናዋን ትገጨዋለች። የሳትቢር ሰዎች መኪናውን አስወጥተው ወደ ተጋጨችው መኪና ቢሮጡም ሜራን አያገኟትም። በድንጋጤ ውስጥ ሆነው አጎት ፋውቺን ጥለውት ይሄዳሉ። ሜራ በጨለማ ስትሮጥ አንድ ድንኳን አግኝታ ጥንዶቹን እርዳታ ትጠይቃለች። ሰውየው ወደ መንደሩ አለቃ እንድትሄድ ይመክራታል። በድንገት ፋውቺ መጥቶ ውሃ ይጠይቃታል። ሜራ መኖሯን ቢጠይቅም ሰውየው የለም ብሎ ይዋሻል። ሜራ ወንበዴዎቹን በመንደሩ ምን ያህል እንደሚፈሩ ትረዳለች። ሳትቢር ፋውቺን ለመውሰድ ሲመጣ አርጁን ያለበትን እንደሚያውቁ ተናግረው ይሄዳሉ። ሜራ ወደ መንደሩ ትደርሳለች። ቤቶችም ሁሉ ዝግ ናቸው። የሰዎችም ድምፅ ተከትላ የገጠር ትርኢት ወደሚታይበት ቦታ ትሄዳለች። እዚያም የአንዲት ሴት አማጂ የልጅ ልጅ የሆነውን ልጅ ታገኘዋለች። እርሱ ወደ ቤቱ ይወስዳታል። አማጂ የተባለችው አሮጊት የመንደሩ አለቃ ናት። ሜራ በቤቷ ስትደርስ አማጂን እርዳታ ትጠይቃለች። ነገር ግን ሜራ ራሷን ስታ ትወድቃለች። ስትነቃ ታሪኳን ትነግራቸዋለች።
አማጂ ታሪኩን ስትሰማ ባህሪዋ ይቀየራል። የልጅ ልጇን አውጥታ ሜራን ክፍል ውስጥ ትቆልፍባታለች። ሜራ የሳትቢር እህት ፎቶ ግድግዳ ላይ ስታይ እየሸሸች ያለችው ወደ ወንበዴዎቹ ቤተሰብ እንደሆነም ትረዳለች። ሳትቢር እህቱ እንድታመልጥ የረዳችው አማጂ ሳይሆን ምራቷ መሆኗን ይረዳል። ሳትቢር መጥቶ ሜራን በጭካኔ ደበድባታል። አማጂም ሳትቢር መጀመሪያ ምራቷን ትምህርት እንዲሰጣት ትነግረዋለች። አማጂ ሜራን መምታት ስትጀምር ሜራ ነክሳት ታመልጣለች። የልጅ ልጇን ጉድጓድ አጠገብ ይዛ ከመጣችው እጥለዋለሁ ብላ ታስፈራራለች። ሳትቢርና ኦሚ ይደነግጣሉ። ሜራ ሰዎቹን በቤት ውስጥ እንዲቆለፍባቸውም ታደርጋለች። ሜራ በሳትቢር ጂፒ ወደ አርጁን ትሄዳለች። ነገር ግን አርጁን ተገሎ ታገኘዋለች። በደሙም ግድግዳ ላይ የስድብ ቃል ጽፈውበታል። ሜራ በሐዘን ትፈነዳለች። ሜራ በንዴትና በበቀል ስሜት ተሞልታ ሳትቢርንና ቡድኑን በጂፒ ትገጫቸዋለች። አንደኛው ወንበዴ ወዲያውኑ ይሞታል። ሜራ ኦሚን ግድግዳ ላይ አጥብቃ ትገለዋለች። ከዚያም የብረት ዘንግ ይዛ ፋውቺንና ሳትቢርን ትጠብቃለች። በሞተርም ሲመጡ በዘንጉ መታ ትጥላቸዋለች። ፋውቺ ወዲያውኑ ሲሞት ሳትቢር ክፉኛ ይቆስላል። ሜራ ሲጋራ አብረታ እየተሰቃየ ሲያይ ትቆያለች። አማጂ ወደ ቦታው ትመጣለች። ሁሉም ማልቀሱን ትረዳለች። ፒንክ የተገደለችው እህት የገዛ ልጇ እንደነበረችም ትናገራለች። ሜራ ግን ምንም ሳትራራ ሳትቢርን በዘንጉ ደጋግማ በመምታት ትገለዋለች። ሜራን በሐዘን ተሞልታ መንደሩን ጥላት ትሄዳለች። በዚህም የዚህኛው ፊልም በዚህ ላይ ያበቃል። ይመቻችሁ ይመቻችሁ። ሰብስክራይብ ካላደረጋችሁ እኔ ተቃጠልኩኝ ደከመኝ በእናንተ ስራ በእናታችሁ 10,000 መግባት እፈልጋለሁ። 100,000 ነው። ኦኬ 100,000